የጽንፈኞች ግፍ እስከ መቼ? ሪፍረንደም ለወሎ ኦሮሞና ለአገው ብቸኛ መፍትሄ። የወሎ ኦሮሞ የዘር ግንድና አሰፋፈር። ኦሮሞ ሁለት ልጆች ነበሩት። ቦረና እና ባሬንቱማ ይባላሉ። ከረዩ የባሬንቱማ የበኩር ልጅ ነው። ከረዩም ሁለት ልጆች የነበሩት ሲሆን ባሶና ዱለቻ ይባላሉ። ከዱለቻ ልጆች ተቆርጠው የራሳቸው ግዛት መስርተው መኖር የጀመሩት ወሎና ሊበን ይባላሉ። ሊበን ወደ ሰሜን ጎንደር ላይ እየሰፈረ ሲሆን ወሎ ደግሞ በአብዛኛው አሁን ያለበት ስፍራ ላይ ያለ ነው። የሊበን ጎሳዎች ላስታ፣ ገረገራ ወይንም ጎንደር፣ ሊቦ ከመከም፣ ወሮታ አካባቢ ይኖራሉ። አገውና ወሎ ተደባልቆ ላስታ አካባቢ ይኖሩ ነበር። ወሎ በሰሜን በኩል በአገውና በትግራይ፣ በምስራቅ በኩል በአፋር፣ በደቡብ በኩል ከከረዩና ቱለማ፣ በምዕራብ ደግሞ በቦረና ጎሳ ተዋስኖ የሚኖር አሰፋፈር አለው። የእጁ ደግሞ የወሎ ጎሳ ሲሆን አራት ልጆች አሉት። እነሱም አፍረን የእጁ ይባላሉ። አራቱም ቅርንጫፎቹም ዶረኒ ቦቀጂ፣ ወረካሎ፣ ወረሩፎ ሮባና ኢጉ የሚባሉ ናቸው። የየጁ ኦሮሞች ዛሬ የክርስቲያን ሃይማኖት ተከታይ ሲሆኑ የእስልምና ሃይማኖት ተከታዮች እንደነበሩ ታሪክ ይናገራል። የወሎ ኦሮሞዎች ደግሞ በአብዛኛው የእስልምና ሃይማኖት ተከታዮች ናቸው። ከላይ ለመጥቀስ እንደተሞከረው ከረዩ፣ አርሲ፣ ሁምባና፣ ኢቱ፣ አክቹ፣ ራያና የጁ ወንድማማቾች ሲሆኑ ታላቃቸው ከረዩ ነው። ራያ ደግሞ የየጁ ታላቅ ወንድም ነው። ከረዩ ዱለቻን የወለደ ሲሆን ሊበንና ወሎ የሚባሉት ወንድማማቾች አሉት። ወሎ 7 ልጆች አፈራ። እነሱም በሁለት ጎራ የተከፈሉ ናቸው። አፍሬ ወይንም አራቱ እና ሰደቻ ወይንም 3ቱ የሚባሉ ናቸው። አራቱ ወይንም አፍሬ የተባሉት ወረቃሉ፣ ለገጎራ፣ ለገሂዳ፣ ለገአምቦ ሲሆኑ 3ቶቹ ወይንም ሰደቻ የሚባሉት ደግሞ ወረሄበኖ፣ ወረኢሉ፣ ወረባቦዎች ናቸው። በአጠቃላዩ ግን 7ቱ የወሎ ቤቶች መኒ ቶርበን ወሎ በመባል በአፍሬና ሰደቻ ውስጥ የሚጠቃለሉ ናቸው። ከረዩ፣ አርሲ፣ ሁምበና፣ ኢቱ፣ አክቹ፣ ራያና የጁ ወንድማማቾች እንደሆኑ አይተናል። ከነዚህ ውስጥ ራያ የባሬንቱማ ቅርንጫፍ ሆነው ስራቸው ሙረዋ ነው። ሙረዋዎች ከሰሜን ኢትዮጵያ እስከ ኤሪትሪያና ሱዳን ተሰራጭተው የሚኖሩ ናቸው። ለዚህ ነው መረውቻ፣ መረዋው ብለው የሚጠሯቸው። ራይቱ የሚባለው አርሲ የሚገኘው ከነዚህ ጎሳ የሚመዘዝ ነው። እንደሚታወቀው ወሎ ውስጥም በተመሳሳይ መልኩ ቦረና ወይንም ቱለማዎች እንደዚሁ ይገኛሉ። ይሁን እንጂ ራያ 15 ጎሳዎች አሉት። እኚህም በ3 እየተከፈሉ ናቸው። አንደኛ እጉ፣ 2 አና፣ 3 ቤሬ ይባላሉ። የኢጉ ጎሳዎች ጉርቻ፣ ኤቢቻ፣ አምቦልቻ፣ ባቦ፣ ፊብልቻ። የአና ጎሳዎች ኤበንቲቻ፣ በቸርቻ፣ ሃምቦል፣ ዋጃ፣ ከረዩ። የቤሬ ጎሳዎች አሻንጌ ወይንም ኦፍላ፣ ዶብቻ፣ ዴክቻ፣ ኪሎሌ፣ ወጫሌ የሚባሉ ቅርንጫፎች አሏቸው። ከነዚህ ሁላ ዶባ እና ኦፍላ ወይንም አሻንጌዎች ኦሮሞ ጭቱ ወይንም የተቆረጠ ይባላሉ። ከዚህ በተጨማሪ ኦሮሞዎች በባሬንቱ፣ አርጊጎ፣ እንደርታና ዋጅራት ውስጥም ይኖራሉ። ለምሳሌ ክፍለ ኢያሱ በ1750ዎች ውስጥ እንደርታን ያስተዳድር የነበረው የኦሮሞን ከለቻ ግንባሩ ላይ ያስር የነበረ ኦሮሞ እንደነበር ሪቻርድ ፓንክረስት የታሪክ ጥናቱን ይፋ አድርጓል። በ14ኛው ክፍለ ዘመን በንጉስ አምደ ጽዮን የእስልምና መሰረቶችን ወደ መምታት እስካልተገባ ድረስ እነዚህ ቦታዎች በይፋት ሱልጣኖች ስር ነበሩ። አሁንም ድረስ ቦራ፣ ዳንያ፣ አልቡኮ እና ሾንኬ በከሚሴ የሚገኙ ከ1000 ዓመታት
ዓመታት በላይ ያስቆጠሩ መስጊዶች ማስረጃ ናቸው። የወሎ ኦሮሞዎች መንግስታዊ መዋቅር ከገዳ ስርዓት ወደ ይፋት ሱልጣኔቶች፣ ከይፋት ሱልጣኔቶች ደግሞ ወደ ወሎ ንጉሳዊ ስርዓት የመሐመዶች መስተዳድር የተቀየረ ነው። በዚህም መሰረት የመንግስታቸው መዋቅር ሐቃዲን፣ ጀመለዲን፣ ሸምስ አልዲን፣ ዳው አልዲን የመሐመዶች መንግስት ይባላል። ኦሮሞዎቹ ደግሞ በመንግስታቸው ስም ላይ የፈረሶቻቸውን ስም በመጨመር አባ ጀቦ፣ አባ ጅሩ የመሳሰሉትን መጠሪያ ይጠቀማሉ። በዚህ መልኩ የመጀመሪያው የወሎ የኦሮሞ ጠንካራ መንግስት የመሰረተው መሐመድ አባ ጀቦ ነበር። ዝርያውም ከወረቃሉ ሲሆን መሰረቱን ካጠናከረ በኋላ ወደ ምዕራቡ ተስፋፍቶ ወረሄበኖዎችንም በተመሳሳይ መልኩ ያደራጃቸው ይሁን እንጂ የወረሄበኖዎች መንግስት የመጀመሪያው መስራች ጎዳና ባቦ የኦሮሞን ባህል ሙሉ በሙሉ በመተው ስሙንም ህዝቡንም ወደ እስልምና ስርዓት ቀየሩት ይባላል። በመሆኑም ኢማም አህመድ አልቃዚ ከሐረርጌ ተነስተው ወደ ሰሜን ከማቅናታቸው በፊት የወረሄበኖዎች መንደርና መንግስታቸው ወደ እስልምና ተቀይረው ነበር የጠበቃቸው። በሚገርም ሁኔታ አብዛኛው የወሎ ኦሮሞ በተለይ ወረሄበኖዎች በ19ኛው ክፍለ ዘመን ከእንደገና እስልምናን ትተው ወደ ክርስቲያን ለመቀየር ተገደዋል። የጎዳና ባቦ ዝርያ የሆነው አርቦች የሚባለው የመሐመዶች ዝርያን ከይፋት የመነጩትን እነ ኑር ሁሴን፣ ሸምስ አልዲን፣ ዳው አልዲን ወደ ጎዳና ባቦ የተሻገረውን ከ1700 ጀምሮ እስከ 1916 የመጣውን ስልጣን ላይ የቆየውን መሰረት የጣለ ሰው ነው ይባላል። በስተመጨረሻም በልጁ ኢያሱና በአባቱ ንጉስ ሚካኤል እስከ ኢትዮጵያ ሀገረ መንግስት ምስረታ ደርሰው ወደቀ። በዚህም መሰረት የወሎ ኦሮሞ የመሐመዶች መንግስት የተመሰረተው በሄበኖች በ17ኛው መጀመሪያ ክፍለ ዘመን ኢማም አህመድ ወሎ ከመድረሳቸው በፊት ማለት ነው። በአባ ገትዬ አባ ወሌ የተመሰረተው የየጁ ኦሮሞ መንግስት ግን በጣም ይቀድማቸዋል። ይሁን እንጂ የእስልምና እምነትና የመድረሳ ትምህርት ግን ወደ ወሎ የገባው በ9ኛ ክፍለ ዘመን ሲሆን እስከ 12ኛ ክፍለ ዘመን በነጻነት ለመስፋፋት እድል አግኝቷል። ጄ ስፔንሰር፣ ትሪሚንግሃም እና ሁሴን አህመድ ሁሉም ጸሐፍት በዚህ ተስማምተዋል። ከ12ኛ ክፍለ ዘመን እስከ 1700 ደግሞ የገጠማቸውን ተግዳሮት እየተጋፈጡ ዛሬን ደርሰዋል። የመጀመሪያው የይፋት የመሐመዶች መንግስት ኑር ሁሴን ይባላል። ከዚያም የሸምስ አልዲን፣ ዳው አልዲን፣ ባቦ ጎዳና 1700፣ አሊ መሐመድ አባ ጀቦ እና ልጃቸው 1780፣ አመዴ ኮላሴ 1803 እና አደም የወረሳቸው አመዴ ኮላሴ ስልጣኑን ለሊበን አባ ጀቦ ልጅ ሲያስረክብ ጅሩ ከሀበሾች በወረሰው አንድ ሰው በሚመራው ንጉሳዊ ስርዓት ቀየረው ይባላል። ይህም የሆነው በ1815 ነው። ከአባጅሩ ቤተሰቦች ሴት ልጃቸው ሀሊማ ወይንም መነን፣ አመዴ ወይንም አባ ሜጃ፣ በሽር፣ አሊ ወይንም አባ ቡላ ታዋቂዎች ናቸው። እነዚህ የመሐመዶች ስልጣን መሰረት ያስቀጠሉ ሲሆን ሊበን አመዴ ወይንም አባ ዋጦ የሚባለው ከ1852 እስከ 1880 ወረሄበኖን እየመራ ነው። አሊ አባ ቡላ ልጁ መሐመድ አሊ ወይንም በኋላ ላይ ንጉስ ሚካኤል የሆነው ማለት ነው እና የመሐመድ አሊ ወይንም የንጉስ ሚካኤል ልጅ ኢያሱ የመጨረሻው የወሎ ነገስታቶች ማብቂያ ናቸው። ወሎዎች ሁላቸውም በየጎሳ ቤታቸው የየራሳቸውን መንግስት አቋቁመው ሀገረ መንግስት ምስረታ ለማካሄድ በየፊናቸው ጥረት አድርገዋል። ወረ አሬላ፣ ወረ ሄበኖ፣ ወረ የጁ፣ ወረ ቃሉ፣ ወረ ጋቲራ እና ወረ ቦረና ሁላቸውም ሀበሾችን አስጨንቀዋል። በስተመጨረሻም በጎንደር የየጁን ነገስታቶች በማቋቋም የበላይነታቸውን አጽንተው ኖረዋል። የጎንደር ቤተ መንግስት ራሱ የየጁ ኦሮሞዎች ቋሚ የታሪክ አሻራ ነው። በተለይ በአህመድ
በ1 የስልጣን ዘመን ሀበሾቹ ክርስትናን መሰረት ባደረገ መልኩ እንደሚያስተዳድሩት አመዴ ቦሩም ራሱን ችሎ በሸሪያ ማስተዳደር ጀምሮ እንደነበር ታሪክ ይናገራል። መሐመድ አባ ጀቦ ከወሎ ነገስታቶች በጣም ታዋቂ በጣም ሀብታምና ጠንካራ የነበረው መሐመድ አባ ጀቦ ነው። የኖረበት ዘመን በ1783 መጨረሻ ሲሆን የመንግስቱ መናገሻም ወረሄበኖ ነበር። ከታንታ ተነስቶ ወደ ወረባቦ ዘምቶ ሀበሾችን ነቅሎ አባረራቸው። በመጨረሻ ላይ ግን ህብረት ፈጥሮ የክርስቲያን ኃይሎች በጎንደሩ ንጉስ ተክለ ጊዮርጊስ የሚመራው ጦር በሰበቡ እዚያ የሚኖሩ የእስልምና ተከታይ ኦሮሞዎችን ማፈናቀላቸው ይታወቃል። ከመሐመድ አባ ጀቦ ቀጥለው ለወሎ ኦሮሞ ህዝብ ዋስትና የመሰረቱት ብርቱ ሰዎች ኢማም አህመድ ኮላሴና ሊበን አባጅሩ ግንባር ቀደም ተጠቃሾች ናቸው። እነዚህ ሰዎች በሰባቱም የወሎ ጎሳዎች ወይንም ቤቶች ሰላም ከማምጣት አልፈው ወረቃሉ፣ ወረባቦ፣ አምባሰልና ታውላዳረስ በአንድ በመቀላቀል ታላቅ የወሎ ክንድ መመስረት ችሎ ነበር። በተለይ ኢማም አህመድ ኮላሴ የሰሜኖቹን ደዋንቲ፣ ደላንታና ሌሎቹን የክርስቲያን ይዞታ የነበሩትን ወደ ራሳቸው በመውሰድ የእስልምና ተከታይ አድርጓቸው ነበር። ኢማም አህመድ ኮላሴ ኢማምነታቸው የወረባቦ የነበረ ቢሆንም በስልጣን ዘመናቸው መንግስታቸውን በእጥፍ አሳድገው ነበር። በዚያው ልክ እስልምናን በግድ ያስፋፉም ሰው ነበሩ ይባላል። ይሁን እንጂ ከመሞታቸው በፊት እሳቸውን በሚቃወሙ ኃይሎች በ1803 ከስልጣናቸው ወርደው ስልጣናቸውን ለልጃቸው ሊበን ወይንም አባጅሩ አስረክበዋል። ለራሳቸው ከስልጣን ወርደው የተቀረውን ዕድሜያቸውን እስከ 1815 ሃይማኖታቸውን እያስፋፉ ኖረዋል። በእሳቸው እግር የተተኩት ሊበን አባጅሩ ከ1815 እስከ 1825 ከፍተኛ ተቃውሞና አመፅ ገጥሟቸው ነበር ይባላል። ይሁን እንጂ የገጠማቸውን መከራ ሁሉ ተቃቁመው አልፈዋል። ከዚያም ውጪ ሊበን አባጀቦ 4 ልጆች ያፈሩ ሲሆን አሊ፣ ሐሊማ፣ በሽር ወይንም አባ ጎርባና አመዴ ወይንም አባ ሜጃ ናቸው። ከ4ቱ ልጆቻቸው የአባታቸውን ስልጣን የተረከበው አሊ ሊበን ነበር። አሊ ሊበን 2 ሴቶችን አገባ። እነሱም ወርቂቱና ጌቲ ወይንም መስታወት ይባላሉ። ወርቂቱ አመዴ አሊ የሚባል ልጅ የወለደች ሲሆን አመዴ አሊ በቴዎድሮስ የተገደለው ነው። ጌቲ የወለደችው ደግሞ መሐመድ አሊ ወይንም በኋላ ንጉስ ሚካኤል የሆነው ነው። ከ4ቱ የሊበን ጀቦ ልጆች ውስጥ ሐሊማ ለጎንደሩ ራስ አሉላ ተዳረች። ራስ አሉላ ሲሞት የጎንደር ንጉስ የነበረው ራስ ዮሐንስ አገባት። ስሟንም መነን ብለው ሰየሟት። እስከ ቴዎድሮስ መነሳት ከልጃቸው ጋር ጎንደርን ሲያስተዳድሩ እንደነበር ይነገራል። ለራስ አሉላ የወለደችው ልጅ ከእንደገና አሊ ይባላል። አመዴ ሊበን አባ ሜጃም እስከ 1838 አስተዳድረዋል። ይህ ኢማም በእህቱ ሐሊማ ወይንም መነን ግብዣ ወደ ጎንደር ተጠርቶ የጎንደር ከፍተኛ አመራር ከነበሩት አንዱ ነበር። እንዲያውም የወሎ ነገስታቶች የሐሊማ ልጅ የነበረውን ራስ አሊን ለማጠናከር ወይንም ለመርዳት ወደ ጎንደር ሲመላለሱ የአባጀቦና አባጅሩ ሀገር በ1842 የራሳቸው ግዛት ላልቶ እስከ መፍረስ እንደደረሰ ወሎን ሲጎበኝ የነበረና እዚያው ከወሎዎች ጋር የኖረው ክራፍ በመጽሐፋቸው ጽፈዋል። በዚሁ መልኩ የአውሮፓው ተጓዥ ኮምሶንና ታምሲር በሰሜን እስከ መልካ በሸሎ፣ በደቡብ እስከ መልካ ጀማ፣ በምስራቅ እስከ አዋሽ፣ በምዕራብ እስከ ቦረና ጎሳ ይሰፋ የነበረው የወሎ ግዛት ተበትኖ የየራሳቸው የአካባቢ
አካባቢ ነገስታት መዋቅር እንደመሰረቱ መስክረዋል። የነበረው የወሎ ግዛት ተከፋፍሎ ለገሂዳ፣ ሐሰንዶሎ፣ ለገአምቦ፣ ጃርሶ ወይንም አባሻዋ አማ፣ ወረቃሉ፣ ባቦ ብራ ወይንም ሉቦ፣ ለገጎራ፣ አባ ደገየቲ፣ አደራ ቢሊ በሚባሉ መመራት ጀመረ። በዚሁ መልክ የወሎ መበታተን ለጎንደር ትልቅ ዕድል ይዞ ብቅ አለ። ለብቻ እንዲመቱና ጎንደር ከፍ ብላ ተጠናክራ እንድትስፋፋ አገዛት። በህብረት ቢጠናከሩ ኑሮ አይደለም ወሎን ማስያዝ ቀርቶ ጎንደርንና ሸዋን ጠቅልለው መያዝ ይችሉ እንደነበር ክራፍ ጠቅሰዋል። ግን በመበታተን ሶስት የወሎ ነገስታት ሆነው ብቅ ያሉት ወንድማማቾች አመዴ ሊበን አመዴ ወይንም አባ ዋጦ፣ አሊ ሊበን ወይንም አባ ቡላ፣ አመዴ በሽር ሊበን ነበሩ። እርስ በርሳቸው እየተጋጩ የየራሳቸው ግዛት መሰረቱ። በዚህ አይነት አባ ዋጦ መቀደላን ሲያስተዳድር፣ መስታወት በልጇ አመዴ በሽር ኮረብን ታስተዳድር ነበር። ታዋቂዋ ንግስት ወርቅቱ ደግሞ በልጇ አመዴ አሊ ስም አምባሰልን ታስተዳድር ነበር። ሁላቸውም በየፊናቸው ቴዎድሮስን በማስጨነቅ ለመስዋዕትነት አድርሰውታል። የጎንደር ነገስታቶች የጎንደር ነገስታት ለመጀመሪያ ጊዜ በ1543 አና ሐይቅ አካባቢ ተመሰረተ። በኋላም ወደ ጎንደር አቅንተዋል። ከገላዲዮስ ጀምሮ በኦርቶዶክስና በካቶሊክ ተከታዮች መካከል በነበረው ጦርነት የኦሮሞ ጦር አዛዦች የካቶሊክ ደጋፊ ነበሩ። በዚህም መልኩ እነ አዛዥ ጥኖ፣ አለቃ ፈይሳ የሚባሉ ተክለ ስላሴ የገራም ፋሲል ልጅ ሱሲኒዮስ ስልጣን ያዘ። ሱሲኒዮስ በ1626 ሲሞቱ ፋሲል ስልጣን ያዘ። ከ1626 እስከ 1660 አስተዳደረ። ከፋሲል ቀጥለው ልጃቸው ኢያሱ አንደኛው ንጉስ ሆነ። ለትምህርት ወደ ጎጃም በሄደ ጊዜ የኦሮሞ ልጅ የገብረ መስቀል ጃተማን ልጅ አግብቶ ብዙ ልጆች ወለደ። ከነሱም ውስጥ ኢያሱ አዲያም ሰገድ አንዱ ሲሆን በመጨረሻም ነገሰ። ኢያሱም በጎጃም ይባባ ውስጥ ከሁለተኛዋ ምስቱ በ1786 በካፋን ወለደ። እሱም በኋላ የጎንደርን ንግስና የወረሰ ነበር። ከኢያሱ በኋላ ልጃቸው ኢያሱ ሁለተኛ ነገሱ። በ1723 ይህ ንጉስ ወደ ሼኮች ወይንም የእጁዎች በመሄድ የእነ አባ ገትዬ ወይንም አባ ወሌን ልጅ አገባ። የእጁዎች አራቱ የእጁዎች በመባል የሚታወቁ የወሎ ዝርያዎች ሲሆኑ ዶረኒ ቦቆጂ፣ ወረካሎ፣ ወረራፎ ሮባና ወረኢጉ መሆናቸውን አይተናል። የእጁዎች መንግስታቸው የተመሰረተው በወረሼኮታ ነበር። ይህ ማለት ጀማሪው የእስልምና ሃይማኖት በተጠቀሰው በአባይ ወሌ ወይንም አባ ገትዬ በተባለው ወረሼክ ነበር። ከትግራይ ጋራም ፍክክር ነበራቸው። የጎንደር መንግስታቶች በተዳከሙ ጊዜ የትግራዩ ራስ ስዑል ሚካኤል በጎንደር ላይ ስልጣን ጨበጠ። በተለይ ከበካፋ ሞት በኋላ የኢያሱ ሁለተኛ እናት በእተገ ምንትዋብና በኢዮአስ እናት ውቢት መካከል በተከሰተው ውዝግብ ሁለቱም ስልጣን ለመያዝ ሲሽቀዳደሙ ነበር። ውቢት የየጁ ኦሮሞ ስትሆን ምንትዋብ የቋራ ሴት ነበረች። ኢዮአስ ወደ እናቱ ጎራ ሆኖ አሃቱን በመግፋቱ የበለጠ ጉዳዩ ተካረረ። ኦሮሞዎች በጎንደር ውስጥ በሊቦ፣ ፈርጣ፣ ደምቢያ፣ ፎገራና ወለቃ ይኖሩ ስለነበር የጎንደር ጎራዎች የኃይል ሚዛን ያጥራቸው ነበር። በዚህ ምክንያት ድጋፍ ለማግኘት ወደ ጎጃም ወይንም ዲማ ወይንም ቢቸና፣ ዳሞታና ዱር ቤቴ ወይንም መጫ በመሸሽ ኃይል ይዘው ይመለሱ ነበር። ልብ ይበሉ፣ እዚህ ወደ ጎጃም ሲመጡም ጎጃም ላይ ያሉት የመጫ ወይንም የቦረና ዝርያዎች ኦሮሞዎች ናቸው። በባሬንቱማ ልጆች ሲሸነፉ
ወዴት ነው የሚሸሹት? ወደ ቦረና ልጆች ነው። ይህ ማለት በጎንደር ላይ ሲፋለሙ የነበሩትና ጎንደርን የመሰረቱት የባረንቱማና የቦረና ልጆች ናቸው ማለት ነው። ለዚህ ሁሉ ምስክር የሱሲኒዮስና በካፋ ታሪክ በቂና ከበቂ በላይ ማስረጃ ነው። በካፋ ከንጉስ አምባ የነገስታቶች አምባ እስር ቤት ወደ የጁ ኦሮሞዎች ሸሽቶ በየጁ ኦሮሞዎች እርዳታ ወደ ስልጣን መጣ። ከ1709 እስከ 1730 ጎንደርን ገዛ። በዚህም ምክንያት ሪቻርድ ግሪንፊልድ በካፋ በ1710 የጁዎችን ወደ ጎንደር በማምጣት ከፍተኛ ስልጣን እንዳጋራቸው ገልጸዋል። ጦሩንም በጠቅላላ በየጁዎች እንዳደራጀ ጽፈዋል። ኢያሱ ሁለተኛ ከ1730 እስከ 1755 የጎንደር ንጉስ የነበረ ሲሆን ምስቱ ውቢት የምትባል ነበረች። የኢያሱ ሁለተኛ ልጅ ኢዮአስ አፋን ኦሮሞ ውጪ ሌላ ቋንቋ አያውቅም ነበር። ይህንን ግሪንፊልድን ጨምሮ ብዙ ጸሐፍት ገልጸውታል። እንዲሁም በበካፋ ንግስና ጊዜ የዳሞታ ኦሮሞ የነበረው ገመቹ ወይንም ወረኛ የሚባለው ሰው ንጉሱን ስረዱ የነበረ ሲሆን የንጉሱን እህት ያገቡ ናቸው። ወደ የጁ በመሄድም ከሀገሬው ሰዎች ከነሴሩ ጋንጉል ሰዎች አሚዞ ጋር ስምምነት በማድረግ ኢያሱ ሁለተኛን እንዲረዱ አድርገዋል። የየጁ ወታደሮች እግረኛና ፈረሰኞች ወደ ጎንደር በመግባት ከተማዋን በማጥለቅለቃቸው የከተማዋና የቤተ መንግስቱም ቋንቋ በአጠቃላዩ አፋን ኦሮሞ እንደነበር ይታወቃል። በወቅቱ ከየጁዎች ወደ ጎንደር ገብተው ከፍተኛ የስልጣን እርከን ላይ የነበሩ የጦር አዛዦች ብሪሌ፣ ሉቦና አባታቸው አሚዞ ተጠቃሾች ናቸው። በ17ኛ ክፍለ ዘመን የእንግላንድ ተጓዥ የነበረው ጄምስ ብሩስ እንደገለጸው በጎንደር ውስጥ ከአፋን ኦሮሞ በስተቀር ሌላ ቋንቋ አይነገርም። ማርሻል ዴ ሳልቪያክ ከኢዮአስ በፊትም ሆነ በኢዮአስ ጊዜ ከዚያም በኋላ በሰሜን 14 ዲግሪ ላቲቲዩድ ወይንም ኬክሮስ እስከ 3 ዲግሪ ደቡብ ድረስ አፋን ኦሮሞ የፖለቲካ የዲፕሎማሲና የንግድ ቋንቋ እንደነበር ገልጸዋል። በስተመጨረሻ ኢዮአስ በሱና በአህቱ መካከል የተፈጠረውን አለመግባባት ለመፍታት የተጠቀሙበት የመፍትሄ አማራጭ ስልጣናቸውን አሳጥቷቸዋል። የአባታቸው አማካሪ የነበረውን ሚካኤል ስዑል ከትግራይ አምጥቶ የጦር አዛዥ አደረጉት። ሚካኤል ስዑል ኢዮአስን የሚቃወሙ ታዋቂና ሀብታሞችን አሰባስቦ ክስ አቀረበበት። የዳሞታ ኦሮሞዎችን አስነስቶብኝ ሊያስገድለኝ ነበር በሚል ምክንያት ንጉሱን በሞት ማስቀጣት ቻለ። ይሁንና ንጉስን የገደለ ሰው ስልጣን መያዝ የክርስቲያኖች ሕግ ስላይደለ የስልጣን የመጨረሻ ደረጃ የጦር አዛዦች ወይንም ራስ እንዲሆን በማድረግ ሚካኤል ስዑል ጎንደርን አስተዳደረ። ያኔ ሀገሩን እንደርታን ግን ኦሮሞ ክፍለ ኢያሱ እንዲያስተዳድረው አደረገ። ኢዮአስ በ1769 ቢሞትም በጎንደር ውስጥ የነበረው የኦሮሞ የአማራና የትግራይ የስልጣን ይገባኛል ፉክክር ግን ቀጠለበት። በተለይ ከ1630 እስከ 1844 በኦርቶዶክስና በካቶሊክ መሃል የነበረው ግጭት የተባባሰበት ዘመን ነበር። ይሁን እንጂ ይህ አጋጣሚ ለየጁ ነገስታቶች መመስረት ግን ሌላ እድል ሆነዋል። አሊ ጋንጉል ወይንም አሊ ጉድቻ ታላቁ አሊ ባስመዘገበው ጀብዱ በንጉስ ተክለ ጊዮርጊስ የራስነት ማዕረግ በማግኘት የበገምድር ወይንም ጎንደር አስተዳዳሪ ሆነዋል። ልብ በሉ አሊ ሊበን ወይንም አባቡላ የወሎው ወረሄበኖና አሊ ትልቁ ወይንም አሊ ጉድቻ አሊ ጋንጉል በተለያዩ ዘመን የኖሩ የየጁና የወሎ ንጉስ የነበሩ ናቸው። በአጠቃላዩ የየጁ ኦሮሞዎች እስከ 1853 ድረስ ለ80 ተከታታይ ዓመታት ጎንደርን መርተዋል። ከየጁ ኦሮሞዎች ብቻ በጎንደር ውስጥ በራስነት የስልጣን ደረጃ ሀገር ያስተዳደሩትን ማየት ይቻላል። ራስ አሊ ትልቁ ከ1717 እስከ 1789፣ ራስ አሊ
አበጋዝ ከ1789 እስከ 1794 ራስ አስራት እና ራስ ወልደ ገብርኤል ከ1794 እስከ 1800 ራስ ጉክሳ ከ1800 እስከ 1826 ራስ ይማም ከ1826 እስከ 1828 ራስ ማሪዬ ከ1828 እስከ 1831 ራስ ዶሪ 1831 ራስ አሊ አሉላ ከ1831 እስከ 1853 እነኚህ መሪዎች በመሪነት ጊዜያቸው በተለይ በጎንደርና በትግራይ መሃል የነበረውን አለመግባባት በማብረድ ትልቅ አስተዋጽኦ አበርክተዋል። ይህ ሰፊ የኦሮሞ ማህበረሰብ ለዘመናት ከማይቋረጥ የጦርነት አዙሪት ውስጥ የኖረ ብቻም ሳይሆን ከደርግ ውድቀት መባቻ ጀምሮ በተቋቋመው ህገ መንግስታዊ የክልል ፌዴራሊዝም በልዩ ክልልነት በአማራ ክልል የኦሮሚያ ልዩ ዞን ተብሎ ከዘሩ ተለይቶ ካለ ፍላጎቱ ነጥለውት ለ3 አስርተ ዓመታት አጋም የተጠጋ ቁልቋል ሆኖ እየተገደለ እየተፈናቀለ እየታሰረ ሰውና ንብረቱ እየተቃጠለ ብዙ ኢሰብአዊ ድርጊት እየተፈጸመበት ይገኛል። በመሆኑም ህግና ስርዓቱን በጠበቀ መንገድ ህገ መንግስቱን ተከትሎ በሲዳማ ክልል በተፈጸመው ሪፍረንደም መልኩ ወሎን ወደ አባት ሀገሩ ወደ ኦሮሚያ መመለስ አስፈላጊ ነው ብቻም ሳይሆን አንገብጋቢና ወቅታዊ ጉዳይ ነው። ሌላ አማራጭም የሌለው ብቸኛ መፍትሄ ነው። በመሆኑም ለወሎ ኦሮሞ የሪፍረንደም እድል መስጠት ጊዜው አሁን ነው። ወሎዎችም በበኩላቸው ኮሚቴ በማቋቋም ህጋዊ ሂደቱን ወደ መጀመር እንድትገቡ ጋዳፊው ምክረ ሐሳቧን ትለግሳለች። በሀገር ውስጥና ውጭ ሀገር የምትገኙ ሁሉም የኦሮሞ ዜጎች በመንግስት ውስጥም ከመንግስት ውጭም የምትገኙ የሃይማኖት አባቶችን ጨምሮ ሁለንተናዊ ድጋፍ ለወሎ ማድረግ ወቅታዊና አንገብጋቢ መሆኑን በአጽንኦት ልናሳስብ እንወዳለን። የአገው ህዝብም በተመሳሳይ መልኩ መብታቸው እንዲከበርላቸው እራሳቸው አገዎችም ሆነ ማንኛውም ዜጋ ድጋፉን ሊቸራቸው ይገባል። ጽንፈኞች በወሎና አገው ላይ የሚያደርሱት ሰቆቃ ማብቃት አለበት። ሪፍረንደም የወሎ ኦሮሞና የአገው ብቸኛ መፍትሄ ነው። የጽንፈኞች ግፍ እስከ መቼ?